ሂጂ ራይድ ነይ እስቲ በዚህ ዝናብ አንቺን የመሰለሽ ቆንጆ ጀብላ ዛሬ መሆን ነበረበት። ምን ይደረግ ህይወትን ለመቀየር ለመለመን መስራት አይሻልም ብለህ ነው? ይሄን የመሰለ ልጅነት ከሚያምር መልክ ጋር ይዘሽማ አማራጭ አጣች። እስቲ ለኔ ያልታየኝ ላንተ የታየህ ነገር ካለ ንገረኝ። እኔ ብዙ ሞከርኩ። እንደውም ለምን ዛሬ አብረን አናት? ምን በቂ ብር ሰጥሻለሁ። ወራዳ ሲድሃ ልጅ ህይወትሽን ልቀይርልሽ ባልኩ ጭራሽ እጅሽን እኔ ላይ ታነሻለሽ። ቆሻሽ ሂጂ። ምንድነው? ሴት ላይ ትሰነዝራለህ? ምንድነው? ሴት ላይ ትሰነዝራለህ እንዴ? አንተ ለሴት ብለህ ምን አገባ? ዝም በል። ደህና ነሽ? ዝም በል እንዳትወጣ። በጣም ይቅርታ ወንድሜ፣ የማይሆን ነገር ውስጥ ከተትኩ አይደል? ይሄ ድራማ አይደለም፣ የሚኖር ህይወት ነው። እህታችን ይስራ በየቀኑ እንደዚህ አይነት ችግሮችን ታሳልፋለች። ታዲያ እህታችን ይስራ ከሜሪ ቦንዳ የተሰጣትን ቻሌንጅ ከፍተኛ ቪው ካገኘች 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ቁልፍ ትረከባለች። እናንተ ታዲያ ይሄንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ጥሩ ቪው እንዲያገኝ አግዟት። ካሸነፈች የ1.5 ሚሊዮን ብር ቦንዳ ቤት ባለቤት ትሆናለች። እኔም ማገዝ የምትፈልጉ ሜሪ ቦንዳ የሰጠችውን ቻሌንጅ እናሸንፍ፣ ኮፒ ሊንክ ሪፖስት በማድረግ ከፍተኛ ቪው እንዳገኝ እገዙኝ። አብዱ ስቶሪስ የጣፋጭ ታሪኮች መገኛ